بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته የተከበራችሁ እህትና ወንድሞች እንዴት ናችሁ ኢንሻአላህ በዚህ ፔጅ ላይ ምን ማማራውን ነገር ለመጀመር ዛሬ አንድ ቁም ነገር አስተዋወሳችሁና በዚህ ብንከፍተውስ ያም ነገር በጣም ባጭሩ ስለ ሰላምታ ይሆናል የገረሙኝ ሁለት ሐዲሶች አሉና እነሱን ባስተዋወሳችሁስ رسول صلى الله عليه وسلم እንደዚህ ይላሉ አቡ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أولا أدلكم على شيء إذا فعلتموه تحاببتم أفشوا السلام بينكم سبحان الله إيه حديث በጣም መስጦኛል يا جماعة رسول እንደዚህ ይላሉ ጀነት አትገቡም እስካላመናችሁ ድረስ ኢማን ሙሉ እስካልሆነ ድረስ ጀነት መግባት አይቻልም ደሞ ለማመን መሰረታዊ ነገር ፍቅር ነው አሉ ረሱሉ ولا تؤمنوا حتى تحابوا يعني ኢማናችሁ አይሟላም ፍቅራችሁ እስካልተሟላ እስካልሰከነ ድረስ እስካልተስማማችሁ እስካልተዋደዳችሁ ድረስ አታምኑም بمعنى ኢማናችሁ አይሟላም ጎዶሎ ነው አሉ እናም أولا أدلكم على شيء إذا فعلتموه تحاببتم ይህን በጣም የምትፈልጉትን ነገር ለኢማናችሁ መሟላት እጅግ ወሳኝ የሆነ ነገር ኢማናችሁ መሟላት ደግሞ የጀነታችሁ ጉዳይ ነውና አላመላከታችሁ ምን የሰራችሁት እንደሆነ ፍቅራችሁ የሚደራጅበት ምትፋቀሩበት ምትዋደዱበት ነገር አላመላከታችሁ ምን ሲሉ ጠየቁ ሱሐቦቻቸው ነው ረሱሉ ናም እኛም በሱሐቦቹ ቦታ ብንሆን አንድ ነው መልሳችን በላ ያ ረሱላህ እንላለን አይደል አዎ ያ ረሱላህ አመላክተን እንጂ ፍቅር አይደል እንደ የናፈቀን እኛን ዛሬ ጀነት አይደል እንደ ምኞታችን ኢማን አይደል እንደ ጥማታችን አዎ አመላክተን ያ ረሱላህ እነሆ ስሙ የአላህ መልእክተኛ ያመላክቷችኋል ያ ጀማዓ አፍሹ ሰላም በይነኩም ሰላምታን በመካከላችሁ በትኑ ሙስሊምን ባገኛችሁት ቁጥር ሰላምታ ስጡት እርስ በርስ ሰላምታን ተለዋወጡ አትሰስቱት ሰላምታን አፍሹ በጣም በትኑ አባዙ ማለት ነው አንደኛው ሐዲስ ይሄ ነው በኋላ ተጨማሪ ትንሽ ነገር እላችኋለሁ በሌላ ሐዲሳቸው ረሱል ሰለላሁ ዐለይሂ ወሰለም አቢ ዩሱፍ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ በዘገቡት እንዲህ ይላሉ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول ረሱሉን እንዲህ ሲሉ ሰምቻቸዋለሁኝ በጆሮዬ ያ አዩሃ الناس እናንተ ሰዎች ሆይ የክብር ጥሪ ነው ለበይክ በሉ ጆሮአችሁን ቀጥ አድርጉና አፍሹ ሰላም ሰላምታን አብዙ በትኑት በመካከላችሁ ደጋግማችሁ ሰላም ተለዋወጡ ሰላምታን ተለዋወጡ ወአጥዒሙ الطعام ምግብን አብሉ የተቸገሩ የተራቡ የቸገራቸው ሰዎችን አብሏቸው አጠጧቸው ወሲሉ الارحام ዝምድናን ቀጥሉ በመካከላችሁ አትቆራረጡ ወሰሉ والناس نيام ሰዎች በተኙበት ገፍላ በዋጣቸው ሰዓት በሌሊቱ ክፍለ ጊዜ ማለት ነው ተነሱና ስገዱ የታማኝነት ምልክት ነው ለአላህ ያ ጀማዓ ይሄን ካደረጋችሁ ተድኹሉ ጀነተ بالسلام ሌላ ቦታ ተድኹሉ ጀነተ ረቢኩም بالسلام የሚላል ወሰሉ بالناس ወሰሉ بالليل والناس نيام የሚል ሪዋያ አለ على كل حال ይሄኛው رواه الترمذي حديث حسن صحيح ብለው የዘገቡት ሐዲስ 849 ቁጥር ላይ ያለው ነው መርሐባ ያ ጀማዓ ተመልከቱ እንግዲህ በሰላምታ ውስጥ ያለውን በረካ السلام عليكم ورحمة الله وبركاته ስንባባል ምን ይያልን ነው ያ አላህ ሰላም እዝነቱና በረከቱ በአንተ ላይ ወይም ባንቺ ላይ ወይም በእናንተ ላይ ይውረድ ብለን ሰዎችን እየመረቅናቸው ነው ስንመራረቅ ነው የምንውለው ስንረጋገም አይደለም ስንመራረቅ ስንውል ታዲያ ፍቅራችን እንዴት አይደራጅም ፍቅራችን ከተደራጀ ደግሞ እንዴት ወደ ኢማን አያንደረድረንም ኢማናችን ከተሟላ እርግጥ ነው አላህ Subhanahu Wa Ta'ala ቃል ይገባኝልን ጀነት ሳይወርሰን አይቀርም ዛሬ እንደው እንደዚህ ነገር የቸገረን ነገር አለ ያ ጀማዓ እንደ ሰላም እንደ እዝነት እርስ በርስ መተዛዘን ማለት ነው ረድኤት ማጣት በረካ ማጣት በሁሉ ነገር ሰው በጊዜው ላይ በረካ አጥቷል በገንዘቡ ላይ በረካ አጥቷል በብዙ ነገሩ ላይ በረካ በታጣበት ዘመን የአላህ እዝነቱ ረድኤት ወይም በረከቱ ባንተ ላይ ወረደብን የሚለውን ሰው እኮ ስናገኘው በጣም ነው መደሰት ያለብን ምናገኛቸውንም ሰዎች ደግሞ በዚህ ዱዓ ብናደርግላቸው ተመልከቱ ሌላኛው ምግብ ምን ማብላት ያ ረሱል ሰለላሁ ዐለይሂ ወሰለም ያያዙት አራት ነገሮች ጋር ያያዙት ሶስት ነገሮች ሰላምታን አንደኛው ምግብ የተቸገሩ ሰዎችን ማብላት ይሄ ትልቅ ሰዎች ኳሊቲ ነው ጀማዓ
ዝምድናን የሚቀጥል የዝምድናን መቀጠል ያላት ትልቅ ደረጃ ሁሉም ሰው ያቃል ይመስለኛል ሌላኛው ደግሞ እጅግ ልባቸው ከአላህ ጋር ፍቅር የገባው ሰዎች እንጂ የማይችሉት ከባድ ስራ አለ ይሄን በሌሊት ተነስቶ በታማኝነት አላህን ብቻ ታሳቢ አድርገው ከአላህ ጋር የሚያንሾካሽኩ የአላህ ወዳጆች አሉ ሙናፊቆችና አስመሳዮች በዚህ ሰዓት አይችሉትም ፈጽሞ አይችሉትም ሐቂቀተን ምክንያቱም ይሄ የአላህ ወዳጆች የአላህ አፍቃሪዎች የአላህ ውስጣቸው አላህ በደማቸው የተዋሃደ ሰዎች ስራ ብቻ ነው በሌሊት ተነስቶ መስገድ ከነዚህ ሰዎች ተርታ ከነዚህ መልካም ትልልቅ ስራዎች ጋር ዝምድናን የሚቀጥሉ ምስኪንን የሚያበሉና ሰላምታ የሚበትኑ ሰዎች ከተሰባሰበ እነዚህ 3 ሲፍ 4 ሲፋቸው ሰዎች ከተሰባሰበ ተመልከቱ የጌታቸውን ጀነት በሰላም ይገባሉ ادخلوها بسلام آمنين እየተባሉ ማለት ነው የማትፈሩ ሆናችሁ የማትሰጉ ሆናችሁ ጀነትን በሰላም ግቡ ከሚባሉ ሰዎች ይሆናሉ ሰላምታን የሚበትኑ ሰዎች እንግዲህ 25%ን ያሟላሉ ተመልከቱ 3 እንኳን ሊቀር ማለት ነው አሁን ዛሬ ተነሳሁትን ያላስታውሳችሁ በሰላምታ ጉዳይ ላይ ነውና እስኪ ይሄንን ሳምንት የሰላምታ ሳምንት እናርቀው ያገኘነው ሙስሊም ወንድም በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንለዋለን ረሱል ሰለላሁ ዐለይሂ ወሰለም ፍቅራችን እንዲደራጅ ይሄንን መክረውናል ፍቅር አንፈልግም በጣም ነው የሚፈልገው ፍቅር ሲኖር ኢማን ይኖራል እውነት ለመናገር ኢማንና ጥላቻ በአንድ ልብ ውስጥ አይሰባሰቡም ያ ጀማዓ በጣም በጥላቻ በመቀኝነት በማናለብኝነት የተሞሉ ልቦች ውስጥ ኢማን ያስቸግራል አይገኝም ኢማን በሌላቸው ልቦች ውስጥ እንኳን የፈለገውን ያህል ሙግት ብንገጥም ጀነት መግባት ከባድ ነገር ነው የሚሆነው አላሁ አለም ለዚህ ሳምንት እስኪ እንደው ሰላምታን እንበትን አሰላሙ አለይኩም ወራህመቱላሂ ወበረካቱ ደህና ሁኑልኝ